የሁለት ወር ጽንስ የራሱ የሆነ አሻራ እንዳለው ታውቃላችሁ? ወንጀል ቢሰራ ይያዝ ነበረ፣ ግን አይሰራም፣ ማህፀን ውስጥ ነው። በጣም ይገርማል። ምላሱን መንካት ይችላል የሁለት ወር ጽንስ። ሶስተኛው ወር ላይማ ስትሄዱ መዋጥ ይችላል፣ መንቀሳቀስ ይችላል፣ እጁን መጥባት ይችላል፣ አሚኒዮቲክ ፈሳሽ እየጠጣ ሽንቱንም መሽናት ይችላል። አካላዊ ህመም ይሰማዋል። ብቻ ያዕቆብ ዘስሩግ ምን ይላል? ጽንስ አለ በ40 ቀኑ በማህፀን ውስጥ ሙሉ ቅርጽ እንደሚይዝ አለ። ጌታም በእነዚህ በ40 ቀናት በሐዋርያት ልቡና ውስጥ የነበረውን የእምነት ቅርጽ ቀረጸ። ለእኛም ይቅረጽልን ንጉሳችን ኢየሱስ ክርስቶስ፣ ሕይወታችን ኢየሱስ ክርስቶስ ነው። ሊቀ ካህናት ነው። የጥንቱ ሊቀ ካህናት መስዋዕት አቅርቦ ከጨረሰ በኋላ እጆቹን ዘርግቶ ማንን ይባርክ ነበረ? ህዝቡን ይባርክ ነበረ። 40 ቀን እየታያቸው ስለ እግዚአብሔርም መንግስት ነገር እየነገራቸው በብዙ ማስረጃ ከህማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው አለ። ያደረገው ኢየሱስ ክርስቶስ ደስ ይበላችሁ ተመልሶ ይመጣል፣ እኔና እናንተን ይዞ ወደ መንግስቱ ያሸጋግረናል። በዚያም ከሱ ጋራ በደስታ እንኖራለን። ለዚያ ክብር ሁላችንም ያብቃን።